በኔም ውስጥ ሁለት ተኩላዎች አሉ። ሁለት የሚያስፈሩ ተኩላዎች በእያንዳንዱ ሰው ውስጥ አሉ። አንደኛው ተኩላ ዘረኛ፣ ጥላቻ የሞላበት ተሳዳቢ፣ የማይሰራ ግን ስራ የሚነቅፍ፣ የሚሳደብ፣ የሚቀጥፍ፣ የሚዋሽ፣ የሚሰርቅ፣ ለራሱ የሚያግበሰብስ ተኩላ ነው። አንደኛው ተኩላ እውነት የሚወድ የሚሰራ፣ የታሪክን ልክ የሚገነዘብ፣ በይቅርታና በፍቅር የሚያምን፣ በመደመር ወደፊት መሄድ ይቻላል የሚል እሳቤ ያለው ነው። ከነዚህ ሁለት ተኩላዎች ማን ያሸንፋል የሚል ጥያቄ የሚያነሳ ሰው ካለ በእያንዳንዳችሁ ውስጥ ያለው ሁለት ተኩላ አሸናፊ የሚሆነው ይበልጥ የመገባችሁትና ያፋፋችሁት ምቀኝነትን፣ ሌብነትን፣ ተንኮልን ከሆነ በበላው ልክ ስለሚፋፋ ደግነትን ይውጠዋል። በየቀኑ የምትመግቡት ደግነትን፣ መልካምነትን፣ እውነተኝነትን ከሆነ ይፋፋና ክፋትን ይውጠዋል። ምርጫው የእናንተ ነው።